እሺ እስካሁን ያየናቸው ነገሮች በአጠቃላይ ስለ ዲዛይን ኦፕቲማይዜሽን ነው እዚህ ላይ መጠንቀቅ ያለባችሁ ነገር ዲዛይናችን ኦፕቲማይዝ ማድረግ እዚህ ጋር የምናወጣውን ወጪ በጣም ኢፌክቲቭ ኤፊሺየንት እንዲሆንና አላስፈላጊ ወጪ እንዳይመጣ ቤስት የሆነ ዲዛይን ፕሮቫይድ እናደርጋለን ግን መጠንቀቅ ያለብን ነገር እዚህ ጋር ዲዛይን ቫዮሌሽን መኖር መቻል የለበትም ስለዚህ በተለይ እዚህ ጋር ለምሳሌ ሚኒመም ኬ ፎር ፓሲንግ ሳይድ ዲስታንስ ቫዮሌትድ ይለኛል ኢትስ ኖት ክሪቲካል የሆነ ኢሹ አይደለም ነገር ግን ሚኒመም ኬ ፎር ስቶፒንግ ሳይድ ዲስታንስ ኢዝ ፓስድ ኦር ቫዮሌትድ ካላችሁ you have to adjust ማድረግ መቻል ያለባችሁ ሁለተኛ ደግሞ ግሬዶቻችን በሊሚቱ ውስጥ መሆናቸውን ማወቅ መቻል ይኖርብናል በዋናነት ደግሞ ትኩረት የምንሰጠው እዚህ ጋር ወደ ዜሮ መምጣቱ በጣም ጥሩ ነገር ነው ነገር ግን ይሄ ባላንስ መሆኑ ሳይሆን መንገዳችን ላይ ባላንስ መሆኑ ሳይሆን ቅድሚያ የምንሰጠው መጀመሪያ ከዚህ እስከዚህ ያለውን ሃይት ወይም ደግሞ የከት ቮሊዩም ነው ስለዚህ እዚህ ፖይንት ላይ ለምሳሌ 2811.17 ከት ቮሊዩም ይደርሳል ይለኛል ስለዚህ አማውንት ኦፍ ከት ከዚህ ወደዚህ ያለው አማውንት ኦፍ ከት ወይም አማውንት ኦፍ ፊል ባነሰ ቁጥር የምንሰራው ስራ በጣም ኢኮኖሚካሊ የሆነ የሚሄድ ስለሆነ ይሄንን ማረጋገጥ ይኖርብናል ማለት ነው ከዛ ቀጥሎ ነው ባላንስ ለማድረግ የምንሞክረው ምን ከሆነ ዲዛይናችን የሚያስችለን ከሆነ አጀስትመንት የሰራውት ቨርቲካል አላይመንቱ ላይ ነው ዳይሬክትሊ ነገር ግን ሆሪዞንታል አላይመንቱ ምን መሆን ይችላል ማስተካከል ይችላል ማስተካከል የምትችሉበት ሩም ካለ ሆሪዞንታል አላይመንቱ ሲስተካከል በተመሳሳይ ሁኔታ የእርዝ ወርክ ኳንቲቲ እየተቀየረ ይመጣል ማለት ነው ዲዛይን ኦፕቲማይዜሽን ይሄ ነው በአጠቃላይ ኦፕቲመም የሆነ ዲዛይን ካገኘን መጀመሪያ የምንሰራው ስራ ሪፖርቶችን ማውጣት ነው ቱልቦክስ ላይ እንመጣና የተለያዩ የሪፖርት አይነቶችን ታገኛላችሁ ከነዚህ ሪፖርት አይነቶች ለምሳሌ ኢንክሪሜንታል ስቴሽን ሪፖርት የሚባለው ፌመስ የሆኑትን ብቻ ነው እንትን ማድረገው ሌሎችን እናንተ ማየት ትችላላችሁ ራይት ክሊክ አድርጌ ኤክስኪዩት ለዋለሁ ሴቭ የሚያደርግበትን ቦታ ሰጠዋለሁ ለጊዜው ዴስክቶፕ ላይ ያርገው ይሄ ፒአይ ኢንክሪመንት ነው ፋይል ታይፖች ወርድ ኤክሴል ቴክስት ዶክመንት እና አዶቤ ፒዲኤፍ ይሰጣችኋል ኤክሴል የፈለጋችሁትን መርጣችሁ ሴቭ ማለት ትችላላችሁ ከዛ ክሬት ሪፖርት ማለት እንደምታዩት ሪፖርቱን ክሬት አድርጎልኛል የሚሰጠኝ የእያንዳንዱን ቼኔጅ ኖርዚንግ ኢስቲንግ እና ዳይሬክሽኑ የታንጀንቶቹን ዳይሬክሽን ይሰጠኛል ማለት ነው ስለዚህ ሰርቬየሩ ሆሪዞንታል አላይመንቱን ቨርቲካሉን ብቻ እንትን ሳናደርግ አንደኛ ፖይንቶቹ ማንና ማን እንደሆኑ በትክክል ያውቃል ከዛ በመቀጠል ደግሞ ዳይሬክሽኑ ማለት እንትናችሁ ምንድን ነበረ የምናስርበት ዳይሬክሽን ቢሪንጉን ይሰጠኛል ሳውዝ 10 ዲግሪ 25 ሚኒት 41 ሰከንድ ኢስት ይላችኋል ይሄንን ስታስገቡለት ቀጥታ ሆሪዞንታሊ ይችን ፖይንት ታገኛላችሁ ማለት ነው ስለዚህ ሴንተር ላይኑ ሎኬት የሚደረግበት እንትን መረጃ ነው እዚሁ ላይ ስቴክ አውት አላይመንት ሪፖርት የሚባል አለ ሌላው እዚህ ላይ የምንፈልጋቸው የአላይመንት ፒአይ ኢንክሪመንት ኖት ፒአይ ስቴሽን ሪፖርት የሚለውን እንፈልጋለን ፖፑላር የሆኑትን ነው እንትን እያደረኳቸው ያለሁት ፒአይ ሪፖርት አላይመንቱን ሴሌክት ማድረግ ይኖርባቸዋል ከታች ስቴሽኖችን ሙሉ በሙሉ እንዲወስድልን ማለት ነው ከዛ ክሬት ሪፖርት ለዋለው እንደምታዩት የተለያዩ ፒአይ ፖይንቶች ያሉበትን ቼኔጅ እና እንትናቸውን
ዳይሬክሽናቸውን እያንዳንዳቸውን እንትን ይሰጠናል። ሌላው ኮሪደር ላይ ነው። ኮሪደር ላይ ስሎፕ ስቴክ ሪፖርት የሚባል ሪፖርት አለ። ይሄን በባለፈው ጠይቃችሁ ነበር። ቅድም ክሊክ ያደረኩት እንትን ማነው ኤክስኪዩት ለማድረግ የሞከርኩት ኮሪደር ማነው ሪፖርት ይሄኛውን ያለ መስሎኝ ነበር። ይሄኛውን ነው የምንፈልገው። ስለዚህ ይሄንንም በተመሳሳይ ሁኔታ ለፋይላችሁ እንትን ተሰጡታላችሁ። ፋይል ታይፑን እና ስም ተሰጡታላችሁ። ይሄ ስሎፕ ስቴክ ነው። ኦኬ አድ ማለት ይኖርብናል። በዚህ አይነት መልኩ እንደምታዩት እያንዳንዱ ቼንጅ ላይ ቅድም የሰራሁት እርዝ ወርክ አለ። የዛን እርዝ ወርክ በመያዝ ROW ማለት ራይት ኦፍ ዌይ ማለት ነው። 0+00 ክራውን ሴንተር ላይ ይላቸዋል። የፔቭመንቷን ምናምን እያለ ያስቀምጥላቸዋል። ከዛ የሚወጣበትን ከዚህ ያሉትን ኦፍሴቶች የእያንዳንዱን ኦፍሴቶች ይሰጣቸዋል። ከዛ በተጨማሪ እዚህ ላይ ስትመጡ ኢንድ ኦፍ ፔቭመንት ሰርፌስ የት ላይ እንደሆነ ምን ላይ ኤሌቬሽን እንደሚያልቅ ይነግራቸዋል። ኤሌቬሽኑ ኢንድ ኦፍ ፔቭመንት 1 እና 2 ስለሚለያዩ ፔቭመንት 1 ማለት ሰርፌሲንግ ነው። ፔቭመንት 2 ማለት ደግሞ ባይንደር ኮርሱ ነው። ETW ማለት ደግሞ ኢንድ ኦፍ ትራቭል ዌይ ማለት ነው። በአጠቃላይ ፔቭመንቱ የሚያልቅበት ቦታ ሴንተር ላይ ነው። የት ኤሌቬሽን ላይ እንዳሉ የእያንዳንዱን ኤሌቬሽናቸውን ስሎፓቸውን እንትን ያደርግላቸዋል ይሰጣቸዋል ማለት ነው። ስለዚህ እንደዚህ እንደምታዩት ይሄንን ማውጣት ትችላላችሁ። ይሄ ኮሪደር ስሎፕ ስቴክ ሪፖርት ይባላል። ይሄ በጣም ኢምፖርታንት ነው እና ብዙ ጊዜ እንደዚህ በፎርማት እንዲያወጣላችሁ የፋይል ታይፑን የመረጥኩት HTML ነው። HTML ነው ቤስት የሆነ ሪዛልት የሚሰጠው። ከዚህ ላይ ፕሪንት ብትሉት ነው የተሻለ ነገር የምታገኙት። ስለዚህ ይሄን እናወጣለን ማለት ነው። ሴቭ አድርግልኝ ስላልኩት ቅድም የሰራኋቸውን ነገሮች በሙሉ እዚህ ጋር እንደምታዩት አገኛቸዋለሁ። ስለዚህ ሴቭ አድርግልኝ ያልኩበት ቦታ ላይ እዚህ ላይ ለምሳሌ ስሎፕ ስቴክ ይኸው እዚህ ጋር አለ። ሌላዎቹ PI ሪፖርቱ እዚህ ጋር አለ። PI ኢንክሪመንት እዚህ ጋር አለ። ስለዚህ የፈለጋችሁበት ቦታ ላይ ሴቭ ማድረግ ትችላላችሁ። ሪፖርት ላይ ያሉት ዋና ዋናዎች እነዚህ ናቸው። ሌሎቹን እናንተ ፕራክቲስ አድርጉባቸው። ሪፖርት ካወጣችሁ በኋላ ምናልባት እዚህ ላይ አንድ የመጨረሻ ማየት ያለብን ማቴሪያል ኮምፒውት ማድረግ ነው። we can do that እንደ ቀድሞ ሳምፕል ላይን ይፈልጋል። አዲስ ሳምፕል ላይን ግሩፕ ያስፈልጋቸዋል። ፎር ማቴሪያል ሳምፕል የምናደርገው በአሁኑ ሰዓት ማንና ማንን ነው? ኮሪደሩን ብቻ። ይሄን እንዳለ ኦኬ ብዬ ልውጣ። የቅድሞቹ ላይ ነው የሚደምራቸው። ሳምፕል ላይን ክሬት አደረኩ። ይሄን ከጨረስኩ በኋላ I need to go to analyze። እዚህ ላይ ማቴሪያሉን ኮምፒውት ማለት ቅድም የሰራሁበት ማቴሪያል ኮምፒውት የተደረገው ማቴሪያል ሊስት ማቴሪያል 1 ብሎ ያስቀምጥልኛል። አዲስ ማቴሪያል ስለሆነ የምሰራው ኢምፖርት አናዘር ክራይቴሪያ አለዋለሁ። ሊያስመርጠኝ ይሞክራል። እዚህ ውስጥ ልንበልና ለምሳሌ ማቴሪያል ሊስት የሚለውን ኤዲት አሳየኝ ይለዋለሁ። ፔቭመንት ቤዝ እና ሰብ ቤዝ ነው የሚሰራው። እንደዚህ አድርገን ማየት እንችላለን። የኔ ኮሪደር ያለው ፔቭ 1 ፔቭ 2 ቤዝ ሰብ ቤዝ የሚል ነው ያለው። ከፈለግን እነዚህን ኤዲት ማድረግ እንችላለን። አሊያ እንዳለ ዲሊት እናደርጋቸውና
add new material. This is going to be pave 1. It is a structure. Pave 1, add. ጨረስኩ። ይሄንን ኦኬ ብዬ እወጣለሁ። ማቴሪያልን አስተካክየዋለሁ። አሁን ማቴሪያል ሊስት የሚለውን እንዳለ ኦኬ ብዬ ማፕ ዊዝ ሲሚላር ኦብጀክትስ ብለው ያመጣዋል። ካላመጣው ዊካን ፊዚካሊ ኦኬ የሆነ ችግር እንዳለበት ነው እያሳየኝ ያለው። የሰራሁት ስህተት ካለ ተመልሼ ቼክ አደርጋለሁ። ካንስል ብለን የሰራሁት ስህተት የመረጥኩት ሳምፕል ላይን አያችሁት? ማንን ነው የመረጥኩት? ፎር እርዝ ወርክ። እርዝ ወርክ ደግሞ እርዝ ወርክ ሳምፕል ላይን ደግሞ ኮሪደሩ የለውም። ስለዚህ ይሄንን ዝም ብዬ ኦኬ ብዬ ማነው ካንስል ብዬ እወጣለሁ። አሁንም ካንስል እለውና ድጋሚ ኮምፒውት ማቴሪያል እርዝ ወርክን ሳይሆን ማቴሪያል ፎር ማቴሪያል አያችሁት? ፎር ማቴሪያል አሁን ቅድም የሰራሁት ክራይቴሪያ ሆፕፉሊ ይኖራል። ያ አይ ቲንክ ኦኬ ማቴሪያል ኦኬ። እስኪ ምናልባት ካመጣልኝ አይመጣም። ስለዚህ ድጋሚ ኤዲት አደርጋለሁ። ይሄን ቅድም የሰራሁት እሺ ክራይቴሪያን ጨርሻለሁ። ከዛ ማፕ ዊዝ ሲሚላር ኦብጀክትስ ስለው እንደምታዩት እያንዳንዱን እንትኖች አመጣልኝ። ጨረስኩ። ይሄን ኦኬ ብዬ እወጣለሁ። ማቴሪያልን ኮምፒውት አድርጎታል። ሪፖርት ላይ አይ ካን ዩዝ ቮሊዩም ሪፖርት ዊዝ ስታይል ሴሌክትድ ማቴሪያል ማቴሪያሎቹን ሴሌክት እያደረገ ይሰራልኝ አድርጌ ይሄን ኦኬ ስለው በዚህ መልኩ ያመጣልኛል። ስለዚህ ይሄንን ራይት ክሊክ አድርጋችሁ ፕሪንት ማድረግ ትችላላችሁ። ለእያንዳንዱ እንትኖች ይሰራልኛል። አሁንም የተሳሳትኩት ነገር ምንድነው? ማቴሪያል ብዬው ከትና ፊል ነው እያመጣልኝ ያለው። እዚህ ላይ ስመርጥ ቮሊዩም ሪፖርት ላይ አሁንም ሳምፕል ላይኑ ማን ነው? እሱን ስለተሳሳትኩ ነው። እቺን መልሼ እሰራለሁ። እንደምታዩት ማቴሪያሎቹ ፔቭመንት 1 ባይንደር ኮርስ፣ ፔቭመንት 2 ቤዝ ኮርስ፣ ሰብ ቤዝ ናቸው። በዚህ መሰረት እያንዳንዱ ኮምፒውት ያደርግልኛል። ይሄ ስታርት ስቴሽን ስለሆነ ነው 00 የሆነው። ከዚህ በኋላ ያሉትን እያንዳንዱ ምን ያህል አጠቃላይ ማቴሪያል እንደሚያስፈልገኝ ኮምፕሌቲቭ የሆነው ማቴሪያል ከስር ፈልጋችሁ ይሰጣችኋል ማለት ነው። ለእያንዳንዱ ለይቶ ይሰጣችኋል። ስለዚህ ይሄ ነው። ይሄን ካደረጋችሁ በኋላ ሴቭ ዩር ፕሮጀክት። በነገራችሁ ላይ ሴቭ ማድረግ የነበረብኝ ቀድሜ ነው። ምክንያቱም ሲቪል ክራሽ የሚያደርግበት አጋጣሚ ብዙ ስለሆነ ክራሽ ቢያደርግ ሙሉ መረጃ ነው ማጣው። ስለዚህ ይህንን ቀድመን ነው ሴቭ ማድረግ ያለብን። አርካ ሲቪል 3D ብዬ ይህን ሴቭ አደረግኩ። ከዛ ከዚህ ቀጥሎ ዲዛይን ኦፕቲማይዜሽን ጨርሻለሁ። ሪፖርቶችን አውጥቻለሁ። የምፈልጋቸው የዲዛይን ለውጦች የሚኖሩ ከሆነ መልሼ እዚሁ ላይ መስራት እችላለሁ። ነገር ግን አሁን ጨርሻለሁ ዲዛይኑን። ምን ማድረግ እፈልጋለሁ? ፕላኖችን ፕሮዲውስ ማድረግ።
ከጨረስኩ በኋላ። ስለዚህ ይህንን ሴቭ ስልና ሌላ ኮፒ እፈጥራለሁ። ይሄኛው this is for pp plan production ሴቭ ለፕላን ፕሮዳክሽን ነው። ይህን ሴቭ አደርጋለሁ። ስለዚህ አሁን የድሮይንጉ ስም ይቀየራል። የቅድሙ ሴቭ ሆኗል። አርካ ሲቪል 3D ነው። አሁን ይሄኛው አርካ ፎር ፕላን ፕሮዳክሽን ነው። ፕላን ፕሮዳክሽን ላይ ለመስራት ፕሮዲዩስ ለማድረግ የሚያስፈልጉንን ነገሮች ብቻ ወስደን የማያስፈልጉንን እናጠፋለን። የሚያስፈልጉን በጣም ብዙ ናቸው። ስለዚህ ምን ጀምረው ባይ ዘ ዌይ እንትና ሳይድ ዲስታንስ አልሰራንም። እስኪ ሳይድ ዲስታንስ እንስራ። ሳይድ ዲስታንስ ቀድሞ ነበር መሰራት የነበረበት። ሳይድ ዲስታንስ ኮሪደራችሁን ሴሌክት አድርጋችሁ ይቅርታ ኮሪደራችሁን ሴሌክት ስታደርጉ እዚህ ላይ ሳይድ ዲስታንስ ይመጣላችኋል። እዚህ ላይ ዋና ዋና ነገሮች አንደኛ አላይመንቱ የኛ አላይመንት መሆኑ፣ ሁለተኛ ፕሮፋይሉን ትክክለኛው ፕሮፋይል መሆኑ፣ ከዛ የምንጠቀመው ማንን ነው ዳተምን ነው የምንጠቀመው። ለምሳሌ እዚህ ስር ሰርፌሱን ዳተም ይላል። ዳተምን ነው የምንጠቀመው? ይሄን ነው የምንጠቀመው? አይደለም፣ ዲሊት አድርጉት። ማንን ነው የምንጠቀመው? ኢጂን አይደለም፣ ኮምቦ ሁለተኛ ጥቅሙ ሳይድ ዲስታንስ ለመስራት ነው። ስለዚህ ይሄን አድላለሁ፣ ወደ ኋላ መለሳለሁ። ኢንተርቫሊን እዚህ ላይ ዲፋይን ማድረግ እችላለሁ። 20 ጥሩ ነው። ሳይድ ዲስታንስ ይሄን ማክሲመም የሆነ ዲስታንስ 500 ሰጠሁት። ከፓሲንግ ሳይድ ዲስታንሱ ከፍ ይበል፣ ምክንያቱም ከዚህ በፊት ተነጋግረናል። ይሄ አይ ሃይት የሚለው ድራይቨር አይ ሃይት ነው። ይሄ 1 ሜትር ከ50 እንደ ዲዛይን ቬሂክሉ ስለሚለያይ ያን በዛ መልኩ ማድረግ ትችላላችሁ። ከሴንተር ላይኑ ምን ያህል ኦፍሴት ያደርግ ነው እያለኝ ያለው። ወደ ግራ ወደ ቀኝ እያደረጋችሁ ኦፍሴት እያደረጋችሁ ማየት ትችላላችሁ። እስከ 80 ሴንቲሜትር ድረስ ባለው፣ ከዛ ብዙ አይርቅም። ግን ሴንተር ላይኑ እንዳለው ወስዳለሁ፣ ታርጌት ሃይቱን እንዳለው ወስዳለሁ። እናንተ ያው በፕሪንሲፕሉን መሰረት በማድረግ መስራት ትችላላችሁ። እዚህ ላይ ያለችው ቁም ነገሯ ላይ ነው የምመጣው። ይቺን ሪፖርቷ ስለምትፈልግ እንደዚህ ብቻ ሳይሆን የድሮይንጉ ስም ብቻ ሳይሆን ምን ትፈልጋለች? ሳይድ ዲስታንስ ሪፖርት ነው። ቴክስት ፋይል ነው የሚያወጣላችሁ። ደን ይህን ሴቭ እላለሁ። ከዛ ፊኒሽ ስለው ሳይድ ዲስታንስ አናሊሲሱ ሰርቶ ይጨርሳል። አሁን ሴቭ ያደረገልኝ ቦታ ላይ ሄድና አርካ ኤስዲ ይህንን አገኛለሁ። እኔ ሚኒመሙን ያስቀመጥኩለት ስንት ነው? 500። ከ500 ካለፈ ንገረኝ ማለት ነው እንጂ ሚኒመም 500 ነው ስላልኩት ግዴታ 500 ማምጣት አለብህ። ከዛ ያለፉት ነገሮችን ስህተት አድርጋቸው እያልኩት ሳይሆን ሪፖርት አድርግልኝ ከዛ ያለፈው ነው ያልኩት። ስለዚህ እሱ እነዚህ ችግሮች አሉ ብሎ ቢያሳያችሁ እንትን ማለት አይደለም፣ ችግሮቹ ትክክለኛ ችግር ናቸው ማለት አይደለም። ከ500 በላይ ያሉትን ኖቲፋይ አድርገኝ ነው። ስለዚህ ዳታ ላይ እመጣለሁ። ቴክስት ቱ ኮለን እመጣና ዴሊሚኔትድ ኔክስት በኮማ ሴፓሬትድ ስለሆነ ኮማን መርጬ ፊኒሽ እለዋለሁ። እያንዳንዱን ስናያቸው ስቴሽን አለ፣ አክቹዋል ሳይድ ዲስታንስ አለ፣ ሚኒመም የሚለው እኔ የሰጠሁትን 500 ነው። ይሄኛውን አንፈልገውም፣ ከፈለግን ዲሊት ማድረግ እንችላለን። ከዛ የትኛው ቼኔጅ ላይ የትኛው ኤሊቬሽን ላይ ቫዮሌት እንደተደረገ ወይም ደግሞ ሳይት ኦብስትራክሽን እንዳለ ይነግራቸዋል ፖይንቱ። ስለዚህ ከዚህ ያሉትን እንትኖች ከዚህ ያሉትን ሳይድ ዲስታንሶች እናያለን። ስቶፒንግ ሳይድ ዲስታንሳችን ለምሳሌ ለዲሲ 4 119 ነው፣ 117 16 ነው 14 ለምሳሌ 125 ቢሆን ወደ ታች 125 በታች የሆኑ ካሉ ታያላችሁ ማለት ነው። ለምሳሌ እዚህ ቦታ ላይ እና እነዚህኞቹ ቫዮሌትድ የሆነባቸው አይደሉም። ዳር ኢንድ ኦፍ ቼኔጅ የቼኔጁ ኢንድ ስለሆኑ እዚህ ላይ ቫዮሌትድ የመሆን ችግር ስለሌለ ከዚህ ጀምሮ ያሉትን ከ500 በላይ ሳይድ ዲስታንስ አላቸው። ስለዚህ እነዚህን አትነኩም። ነገር ግን እዚች አንድ ቦታ 95 የምትለው ከኛ ሪኳየርመንት በታች ከሆነች ዲዛይኑን መልሰን የማስተካከል ስራ እንሰራለን። ስለዚህ ይህን ከሰራን በኋላ ቅድም ያቆምኩት ፕላን ፕሮዳክሽን ላይ እመጣለሁ። የማልፈልጋቸው ብዙ ነገሮች አሉ። ስለዚህ እዚህ ጋር እየመጣሁ ዲሊት አድርጋለሁ። ለመጀመሪያ ኮምቦውን አልፈልግም፣ ዳተም ሰርፌሱን አልፈልግም።
ዲሊት የሚል ኦፕሽን ካጣችሁ ሴሌክት ብላችሁ ዲሊት ማለት ትችላላችሁ። አላይመንት ውስጥ የተፈጠሩትን እነዚህ ላይኖች አልፈልግም። ኮሪደሩን ራሱን አልፈልግም። ዲሊት የሚል ነገር ከሌለው ሴሌክት አድርጉና ዲሊትን ተጫኑ። እነዚህ የሳይት ዲስታንስ ላይኖች ናቸው። እነዚህን ላይኖችም አልፈልግም። አላይመንቱ እንደዚህ ያመጣው። ከዛ ሰርፌሱ እንዲታይ ይፈልጋለሁ። አላይመንቱ ውስጥ ፕሮፋይል ላይ ሴንተር ላይን ፕሮፋይሉን ብቻ የምፈልገው፣ ሌላ ነገር ካለ አጠፋለሁ። ስለዚህ ሴንተር ላይን ፕሮፋይሉ አለ፣ ከዛ ዲዛይን ፕሮፋይሉ አለ። እነዚህን ሁለቱን ፈልጋቸዋለሁ። ቪውን አልፈልገውም። ይሄን ቪው አልፈልገውም። ቪውን ዲሊት አድርገዋለሁ። ክሮስ ሴክሽኑንም አልፈልገውም። ፖይንቶች፣ እነዚህ ፖይንቶች የዛፍ እንትኖች ናቸው። እየታዩ ያሉበትን እንትን ስለማልፈልገው እነዚህ እንዳይታዩ ማድረግ እንችላለን። አሁን ለጊዜው እነዚህን ሴሌክት እናደርግና ከዲስክሪፕሽን ኪው ስለሆነ የሚመጡት የተወሰነ ያስቸግራሉ። አይ ቲንክ አሁን ለኛ ፐርፐዝ ስለማንፈልጋቸው ብናጠፋቸው ይሻላል። ፖይንት አይጠፋም። እሺ ስቴፑን አጭር ለማድረግ ነው። አፕሮፕሪየት የሆነ ኮንቱር ኢንተርቫልን ተጠቅማችሁ ኮንቱራችሁን ኦን አድርጉ። ቦርደሩን አንፈልገው። እየሰራ ያለሁትን ነገር ፓውዝ እያደረጋችሁ የት ላይ እንደሚሄድ ማግኘት ስለምትችሉ አትጨናነቁ። ስለዚህ አሁን የሰራሁት በአጠቃላይ ሃውስ ኪፒንግ ነው። ድሮይንግ ላይ የሚፈልጋቸው ሁለቱ ነገሮች እንዲታዩ ነው። ሁለቱ ነገሮች በትክክል ታይተዋል። እሺ ይቺ ነገር ናት። ይቺ ዋርኒንጓ ኢግኖር ስላደረኳት አላይመንቴን ሴሌክት አድርግና ፕላን ፕሮዳክሽን ውስጥ መግባት ስለሌለባት ፕሮፐርቲ ላይ መጥቼ ዩዝ ክራይቴሪያ ቤዝ ዲዛይን የሚለውን አጠፋለሁ። አፕላይ ይወጣል። ይሄ አላይመንት ሰርፌሱ መጣልኝ። ከዚህ በኋላ አውትፑት ላይ ሄዳለሁ። አሁን ተዘጋጅቻለሁ አውትፑቶችን ለማውጣት። አላይመንቴ ራሱ አላይመንቱ ነው። ሺት ላይ ተመጡና ታይፑ ብዙ ጊዜ የተለመደው ፕላን ኤንድ ፕሮፋይል ነው። ሁለቱ እንዳሉ እንመርጣለን። አፕሮፕሪየት ስኬል እና ወይ የወረቀት ታይፕ ትመርጣላችሁ። ማች ላይኑ ላይ ማች ላይን ማስክ የሚለውን ተርን ኦፍ አድርጉት። ክሬት ቪው በሉና ማን ነበር ክሬት ቪው በሉትና እንደዚህ ነው። እንዳጋጣሚ ሆኖ ወረቀቱ ትልቅ ነው፣ እንትኔ ደግሞ በጣም ትንሽ ናትና ዲሊት ላድርገው እና ድጋሚ ልስራ። ኦኬ እነዚህን ሶስት ሺቶች አገኘው። ሺቶቹን ቪው ፍሬሞችን ከሰራችሁ በኋላ ስኬሉ
1 ለ5000 ነበር ቅድም፣ አሁን 1 ለ500 ነው ያደረኩት። ክሬት ሺትስ እንለዋለን። ከዛ እዚህ ላይ የምታደርጉት ነገር ሌአውት ክሪኤሽን ላይ ነምበር ኦፍ ሌአውት ፐር ኒው ድሮይንግ ካላችሁት አዳዲስ ድሮይንግ እየፈጠረ በእያንዳንዱ ሌአውት እያስገባ ይሄዳል። ስለዚህ አንዱ ውስጥ አንድ ካላችሁት አንዱ ውስጥ አንድ ያስገባል። እኔ ግን 3 ሺት ብቻ ስለሆኑ ኦል ሌአውት ኢን ከረንት ድሮይንግ እለዋለሁ። ኔክስት ስለዚህ እንችላለን ክሬት እለዋለሁ። ፕሮፋይል ቪዎችን ማስቀምጥበት ቦታ ስጠኝ ያለኝ ቪዎቹ የሚቀመጡበት ቦታ ሰጠሁት። ኦኬ የሰርፌሱ ችግር እንዳለበት ነው እየነገረኝ ያለው። ለጊዜው ይሄን ኢግኖር ማድረግ እንችላለን፣ ምክንያቱም ፕላን ፕሮዳክሽኑ ላይ ስለሆነ አሁን ኢንተረስታችን። ይሄን ሪጀነሬት ስታደርጉት እንደዚህ አድርጎ እንትናችንን ይሰጠናል ማለት ነው። ሺት 1 ክሬት ሆኗል፣ እንደምታዩት እንደዚህ መጥቷል። እዚህ ላይ የምንሰራው ስራ መጀመሪያ አኖቴት የማድረግ ስራ ነው። ጠጋ ትሉና አንደኛ አላይመንታችን አኖቴሽን የለውም። አላይመንታችን ሴሌክት አድርገን አድ አላይመንት አኖቴሽን ወይም ደግሞ አድ ኤዲት ስቴሽን ሌብል የሚለውን መምጣት ትችላላችሁ። ይሄን ዲያሎግ ቦክስ እንዲሰጣችሁ ሜጀር ስቴሽኖች ፈልጋለሁ። የስ ሜጀር ስቴሽን ኢንተርቫላቸው በ50 ሜትር አድርገው ጨረስኩ። ማይነር ስቴሽን እፈልጋለሁ። ማይነሮቹ ስታይላቸው ቲክ መደረግ ብቻ ነው። አድ በ25 አደረገልኝ አውቶማቲካሊ ዳትስ ጉድ። ጂኦሜትሪ ፖይንቶችን እፈልጋለሁ። ጂኦሜትሪ ፖይንቶቹን አንድ ስታይል ያላቸው ለጊዜው ማን ልንገርህ፣ ቢጊኒንግ ኦፍ አላይመንት ኢንድ ኦፍ አላይመንት ነው የሚለው ሁሉንም ንገረኝ። ለጊዜው የምንፈልጋቸው እነዚህ ነው። አፕላይ ብዬ እወጣለሁ። ስለዚህ በዚህ አይነት መልኩ ይሄ ወረቀቱ ፕሪንት ሲሆን የምታዩት ነገር ነው። ወረቀቱ ፕሪንት ሲሆን የሚታይ ነገር ነው ይሄ ነገር። ስለዚህ በትክክል መታየቱን ሳይዙን ቼክ እናደርጋለን ማለት ነው። ከዚህ በፊት ዲቴል በሆነው ትምህርታችን ይህንን አይተነዋል። በድጋሚ ለማየት ይህንን አላይመንቱን ክሊክ አድርገን ኤዲት አድ ኤዲት የሚለው ውስጥ እንገባና ለምሳሌ ከለሮቹ ግሬይ እንዲሆኑ ከፈለኩ ኤዲት የምታደርጉት እቺ የቁልፍ ማንጠልጠያ የምትመስለውን ነገር ክሊክ አድርጋችሁ የተለያዩ አማራጮች እንዳሉ ይነግራችኋል። አሁን እየሰራ ያለበት ስታይል ፐርፔንዲኩላር ዊዝ ቲክ ነው የሜጀር ስቴሽኖችን። ስለዚህ ይህንን ሲሰራ እኔ መቀየር ከፈለኩኝ ኮፒ በሉት፣ ኮፒ ከረንት ሴሌክሽን አዲስ ስታይል ክሬት ያደርጋል። ነገር ግን ኢትስ ኤ ኮፒ የቅድሙን ቢሄቪየር ሙሉ በሙሉ ይዞ ነው የሚመጣው። ስለዚህ እዚህ ላይ የኛ ስለሆነ አርካ ልበለውና ሌአውት ላይ መጣችሁ ከለሩን ነው ያልወደድኩት። ከለሩን የምፈልገውን ከለር እመርጣለሁ። ቴክስት ሃይት 2.54 ነው ያለው። አሁን ባለበት ሁኔታ በደንብ መታየት የሚችል ነው። ስለዚህ እንዳለ አፕላይ ብዬ እወጣለሁ። ከዛ አያችሁ አሁን ያለችው ስታይል፣ አሁን የገባው ስታይል የኛ ስታይል ነው፣ አርካ የሚል ነው። ስለዚህ በዚህ አይነት መልኩ ሌሎችንም ኤዲት ማድረግ ትችላላችሁ። ስቴሽኖቹ እንደዚህ በጥቁር እንዲጻፉ አድርጓቸው ሌብላቸው ማለት ነው። እነዚህኞቹንም በተመሳሳይ ሁኔታ ልንሰራላቸው እንችላለን። ተመሳሳይ ቦታ ነው የምንሄደው። እንደዚህ አድርገን እንቀይራለን ማለት ነው። እንደምታዩት እኔ ባዘዝኩት መሰረት ቀይሯል ማለት ነው። ከዚህ በተጨማሪ የምንሰራው ነገር ሰርፌሳችንን ሌብል ማድረግ ነው። ሰርፌሱን ክሊክ አድርጌ የምፈልጋቸው ሲንግል ኮንቱር ሌብሎች እንዲሰጠኝ ነው። እንደምታዩት የምፈልግበት ቦታ ላይ ክሊክ ባረኩ ቁጥር እዛ ቦታ ላይ ሌብል ያስቀምጥልኛል ማለት ነው። ስለዚህ እንደዚህ አድርገን ሌብላችንን መስራት እንችላለን። ፕሮፋይላችን አንዳንድ ጊዜ እንደዚህ ለምሳሌ ወደ ላይ ቦታ አለው አይደል? ከዚህ ወደዚህ
ቦታ ያለው ነገር ግን እሱ ከ57 ሚኒመም ጀምሮ እስከ 66 ድረስ ሄዷል። ስለዚህ በሁለቱ መካከል ያለውን ስታዩት ኦልሞስት የ10 ሜትር ሃይት አለው። ነገር ግን እሱ እየተጠቀመ ያለው እንትኑን ማን ነው ዝቅ ስላደረገው እዚህ ላይ አላስፈላጊ ቦታ አለ። ስለዚህ ይሄን ማንሸራተት ትችላላችሁ። ሴሌክት አድርጋችሁ ፕሮፋይል ቪው ፕሮፐርቲ ላይ መጣችሁ ኤሊቬሽን የሚለው ጋር ትመጡና ይሄንን አውቶማቲክ ማን ነው ዩዘር ዲፋይን ማድረግ ትችላላችሁ። ስፕሊት ፕሮፋይል የሚለውን አንቸክ አድርጉት። ዩዘር ዲፋይን ታደርጉትና ይሄኛው ከዛ ካያችሁት ቅድም 57 አካባቢ ነበር አይደል 56 ምናምን ያ ማለት ነው። ይሄ ከሱ ዝቅ ማለት አለበት ተጨማሪ ቦታ እንዲያገኝ አይደል ዝቅ ማለት አለበት። ከዛ 9 ሜትር እንደምርለታለን። ዝቅ ስናደርገው ለምሳሌ 53 ቢሆን 9 ሲደምሩበት ስንት ይሆናል? 62 አፕላይ ስለው አያችሁት እንደዚህ አድርጎ ያስተካክለዋል ማለት ነው። አሁን ኤሊቬሽን አይደለም የቀየርኩት። ምኑን ነው የቀየርኩት? ቴብሉ ይሄ ቴብል የሚያሳየውን የኤሊቬሽን ሬንጅ ነው የቀየርኩት። ሞዴል ስፔስ ብዬ እወጣለሁ። ስለዚህ በዚህ አይነት መልኩ እዚህ ላይ የተለያዩ ኖቶች ካሉ ጄኔራል ኖት ሪቫይዝ የተደረገባቸው ቀኖች እና ቁጥሮች ካሉ እነሱን እንጽፋለን። መስሪያ ቤታችሁን እዚህ ጋር ትጽፋላችሁ። ዲዛይነሩን ስኬሉን ምናምን እዚህ ላይ ትጽፋላችሁ። ስኬሉን እንዳጋጣሚ ያው ቀጥታ ነው የሚመጣው የዛሬውን ቀን ይዘዋል። የዛሬውን ቀን ይዞ በዚህ አይነት መልኩ ይመጣል ማለት ነው። ስለዚህ ሌአውታችንን እንደዚህ እናዘጋጃለን። በተመሳሳይ ሁኔታ እያንዳንዱ ሺት ላይ እየሄድን እንሰራለን። ይሄ የስልጠናችንን መጨረሻ ነው ማለት ነው። አመሰግናለሁ።